ይህ ሰው የዓለማችን ስግብግቡ ሰው ነው ቢባል አይበዛበትም። አስቤዛውን ሊገዛ ወደ ሱቆች በሄደ ቁጥር ኤክስፓየር ዴታቸው ሊያልቅ የደረሱ ምርቶችን በርካሽ ዋጋ ይሸምታል። ይህም ሳያንሰው ለክፍያ በሽልማት መልክ ያገኛቸውን ትኬቶች በመስጠት ከኪሱ 85 ሳንቲም ብቻ ያወጣል። የሚያፈሰውንም ውሃ ለመቆጠብ በስሱ ይከፍተውና በጠብታው ብቻ ይጠቀማል። የጥርስ ብሩሹ ሲያልቅበት ደግሞ በኃይል በመጨፍለቅ የቀረችውን አውጥቶ ጥርሱን ያጸዳል። አምልኮ ቦታው ለሚጠቀመው ሰንደል 3 ቢያስፈልገውም እሱ ግን አንዱን 3 ቦታ በመስበር ጸሎት ያደርግበታል። ለቁርሱ አንድ እንቁላል በቂው ነው። ይህ ሰው የቀን ወጪው ቢበዛ $3 ነው። በዚህ መልኩ ከ25 ዓመት በኋላ $1 ሚሊዮን ማስቀመጥ ይችላል። አሁን ቀሪውን የጡረታ ጊዜ በሚገባ እየተዝናናና እየተደሰተ ለመኖር ተዘጋጅቷል። ይሁን እንጂ የመጨረሻው የሥራ ቀን ላይ ሊፍት ውስጥ ራሱን ይስታል። ሆስፒታል ተወስዶ ዶክተሩ የጭንቅላት እጢ እንዳለበት ይነግረዋል። ሌላ ሐኪም ቤት ቼክ ለማድረግ ሲሄድም እዛም $20 ጭማሪ ከማውጣቱ በቀር የበፊቱ በሽታ ይነገረዋል። ከዚያም ወደ መጀመሪያ ዶክተር በመመለስ እጢው እንዳደገና ለመሞት 3 ቀን እንደቀረው ይነገረዋል። ሰውየው በጣም ይደነግጣል። ወደ ቤተሰቦቹ መቃብር በመሄድም የደረሰበትን ሐዘን በእንባ ይገልጽላቸዋል። ቀጥሎ ወደ ባንክ በመሄድ ያጠራቀመውን ሁሉ ብር አውጥቶ ጓደኞቹ ጋር ይደውላል። በጣም ቅንጡ ሆቴል ይገቡና በሕይወታቸው በልተውት የማያውቁትን ውድ ምግብ ይመገባሉ። እንዲሁም በቀን $1000 የሆነ ምርጥ መኪና ይከራዩና ከተማውን በደስታና በፌሽታ ያካልላሉ። ባልዲ ሙሉ ሳንቲም በመግዛት ጌም ይጫወታሉ። በመቶዎች የሚቆጠሩ መጠጦች ጠረጴዛቸው ላይ ያስሞላሉ። መጠጡም አላልቅ ሲላቸው ለአስተናጋጆቹ ይሰጧቸዋል። ወደ መቃብር ቦታም በመሄድ ሲሞት የሚሰራለትን ትልቅ ሐውልት ይመርጣል። እንዲሁም የቀበሩ ቀን የሚቃጠል ፌክ ብር $1000 ይገዛል። ሊሞት ጥቂት ሰዓት ብቻ ስለቀረው ወደ ፕሮፌሽናል ሜካፕ በመሄድ የአስክሬን ሜካፕ ይሰራል። ከዚያም ወደ ቤቱ በመመለስ ሳያስበው ጊዜው ያለፈበት ምግብ አንስቶ ይመገባል። ወዲያው ግን ከመሬት ይወድቃል። ጓደኞቹ በፍጥነት ወደ ሆስፒታል ይደርሱታል። ሲነቃም ዶክተሩ ትሞታለህ የተባለው በሕክምና ስህተት ነው፣ ምንም አትሆንም ከትንሽ የምግብ መመረዝ በሽታ ውጪ ይለዋል። ከዚህ በፊትም አሁንም ራስን የሳትከው በምግብ መመረዝ እንጂ ምንም አይነት እጢ የለብህም ይለዋል። ይህን ሲሰማ ሰውየው በጣም መጮህ ይጀምራል። ለ25 ዓመት የቆጠበውን ብር በጥቂት ቀናት ውስጥ ብቻ በትኖ ጨርሶታል። ቁጠባ ብሎ ዝም። ይህ ሰው የዓለማችን ስግብግቡ ሰው ነው ቢባል አይበዛበትም። አስቤዛውን ሊገዛ ወደ ሱቆች በሄደ ቁጥር ኤክስፓየር ዴታቸው ሊያልቅ የደረሱ ምርቶችን በርካሽ ዋጋ ይሸምታል። ይህም ሳያንሰው ለክፍያ በሽልማት መልክ ያገኛቸውን ትኬቶች በመስጠት ከኪሱ 85 ሳንቲም ብቻ ያወጣል። የሚያፈሰውንም ውሃ ለመቆጠብ በስሱ ይከፍተውና በጠብታው ብቻ ይጠቀማል። የጥርስ ብሩሹ ሲያልቅበት ደግሞ በኃይል በመጨፍለቅ የቀረችውን አውጥቶ ጥርሱን ያጸዳል። አምልኮ ቦታው ለሚጠቀመው ሰንደል 3 ቢያስፈልገውም እሱ ግን አንዱን 3 ቦታ በመስበር ጸሎት ያደርግበታል። ለቁርሱ አንድ እንቁላል በቂው ነው። ይህ ሰው የቀን ወጪው ቢበዛ $3 ነው። በዚህ መልኩ ከ25 ዓመት በኋላ $1 ሚሊዮን ማስቀመጥ ይችላል።